ማጣት የሚባለው ቃል ድጋሜ ቤት ውስጥ እንዳይገባ ከፈለግ አሁን የምነግርህ 5 ነገሮችን ተግባራዊ አድርጋቸው። አንደኛ ሪስፖንሲቢሊቲ፣ ሰው ሳትሆን ሰው አታምጣ። ጄንዚ ቦርጭህና ኪስህ ካበጠ በኋላ የምትወልዳቸው ልጆች ጭምት፣ አስተዋይ እና ፋይናንሻል የተረጋጋ ወንድ ልጅ የሚያሳድጋቸው ልጆች ስለሚሆኑ ቶሎ የመብሰል እድል እንዳላቸው ሳይንስ ይነግረናል። ሁለተኛው ሞቲቬሽን በት ሩቲን፣ በእቅድና በፕሮግራም የምተጋ እንጂ አንዱ ጥሩ ነገር ስላገኘ ወይም አሁንም አልጋ ላይ ተኝተሃል ተብለ ሞቲቬሽናል ስለተነገረ የምትነቃ ሰው ከሆንክ አንተ ምንም ተስፋ የለህም። ሞቲቬሽናል ስፒች አደንዛዥ እጽ ሆኖብሃል ማለት ነው። ለዛ ነው እዚህ ቻናል ውስጥ በጭራሽ ሞቲቬሽናል ስፒች የማንወደው። እና ይህንን ቪዲዮ ላይክ፣ ሴቭ፣ ሼር አድርገህ ማለት ነው ፎሎ ካረከኝ የቲክቶክ አልጎሪዝምህ ማለት ነው ወደ ቢዝነስ እውቀቶች ይቀየራል እና በጣም ተጠቃሚ ትሆናለህ። ሶስተኛ መጀመሪያ ራስህን ተከፋይ አርግ። ፔይ ዩርሰልፍ ፈረስት። አየህ አካውንት ውስጥ የገባ ብር ያንተ ነው ማለት አይደለም። እና ራስህን የምትከፍለው እንዴት መሰላ? 10,000 ብርም ብትሆን የተከፈለህ ብር መጀመሪያ እቅድ አውጥተህ ማለት ነው ቦታውን ማስያዝ መቻል አለብህ። አለዚያ ለምን 10 ሚሊዮን አይከፈልህም? ያለ እቅድና ያለ ፕሮግራም የምትጓዝ ከሆነ ሳታስበው ተና ነው የምትጠፋው። አራተኛው ወጪህን ፎሎ አፕ አርግ። አናስተውለውም እንጂ ብር ከኪሳችን የሚወጣበት ቀዳዳ በጣም ነፍ ነው እና እነሱን በደንብ አርገህ ኳልኩሌት አርገህ መዝግብና የትኞቹ ቀዳዳዎች መዘጋት እንዳለባቸው እያጠና ሂድ። አምስተኛው ስታብል የሆነ ሀገር ውስጥ እየኖርክ ከሆነ አንድ ቢዝነስ ጀምርና ያ ቢዝነስ የአባትህን ስም እስኪተካ ድረስ ማለት ነው ወደ ከፍታ ልትወስደው ትጋ። ወይራስ እንደ ኢትዮጵያ አይነት ፍራጃይል የሆነ ሀገር ውስጥ እየኖርክ ከሆነ እንደገና 2-3 ቢዝነስ የግድ ይልሃል። ምክንያቱም አንዱ ቢዝነስ በጦርነት ወይም በመንግስት ፖሊሲ ምክንያት ፋክዳፕ ከሆነ ወደ ሌላኛው ትዞራለህ ማለት ነው። ገባህ አይደል? ይመችህ።